እሺ ዛሬ የምናየው ሁለት የተለያዩ ኮንሰፕቶችን ነው። በሰርክል ላይ ያሉ ኮንሰፕቶች ናቸው። እቺ ጥያቄ የምትይዋት ጥያቄ ደግሞ ሁለቱንም ኮንሰፕቶች በአንድ ላይ የያዘች ናት። ወደ ፊገሯን ሄድና ምንድናቸው ኮንሰፕቶቹ የሚለው መጀመሪያ እነሱን ግልጽ ላድርግላችሁና ወደ ጥያቄው መስራት እንገባለን ማለት ነው። ቪዲዮውን ላይክ በማድረግ ጀምሩት። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጉ። ብዙዎች ጋር ድረስ ደግሞ ሼር አድርጉት። ታደርጉት ትብብር ከወዲሁ አመሰግናለሁ። በዚህ ሰርክል ውስጥ ሰርክል ኦ አለችን። እቺ ኦ ደግሞ የሰርክሉ ሴንተር ናት። ኤሲ ደግሞ የሰርክሉ ዲያሜትር ነው ብሎናል። ምንድነው አሁን ኮንሰፕቶቹን ስነግራችሁ ከዚህ ሴንተር ላይ ሁለት ዲስታንስ ፖይንት ኦን ዘ ሰርክል ያሉ ፖይንት ቢ እና ፖይንት ሲ ያሉ ሁለት ፖይንቶች አሉ። ፖይንት ቢ እና ፖይንት ሲ ሁለት ሰርክል ላይ ያሉ ፖይንቶች ናቸው። ከነሱ ተነስቶ ቨርቴክሱን ሴንተር ላይ ያደረገ ይሄኛው አንድ ምን አለን ሴክተር አለ። ይሄኛው ቨርቴክሱን ሴንተር ላይ ያደረገ እና በዛ የሚፈጠረው አንግል ይሄ አንግል ወጥቷል። እዚህ ጋር ያለው የሚፈጠረው አንግል ምንድነው? በዚህ በቢኦ ሬዲየስ እና በሲኦ ሬዲየስ ምክንያት እና በእነሱ ኢንተርሰፕት በሚያደርጉት አርክ መካከል የሚፈጠር ኮርነር ላይ ያለ አንግል። ይሄ ኮርነር አንግል ደግሞ ምን ላይ ነው የሚገኘው? ሴንተር ላይ ነው የሚገኘው። ቨርቴክሱን ሴንተር ላይ ነው ያደረገው። ይህ አንግል ምን ይባላል? ሴንትራል አንግል ይባላል ማለት ነው። ይሄ ሴንትራል አንግል የሚነግረን ኮንሰፕት ምንድነው ነው? ስለ ሴንትራል አንግል ማወቅ ያለብን ነገር ምንድነው? ይሄ አርክ ቢሲ አለን። ይሄ አርክ ቢሲ በቢኦ እና በሲኦ ሬዲየሶች ኢንተርሰፕት ተደርጎ የመጣ አርክ ቢሲ ሜዠርመንት ኦፍ አርክ ቢሲ እኩል ነው ከሜዠርመንት ኦፍ አንግል ኦ ማለት ነው። በዚች አንግል ኦ ማለት ቢኦሲ አንግል ጋር ኢኳል ነው ማለት ነው። ሴንተር ላይ ቨርቴክሱ ካረፈ ማለት ነው። ይሄ ምንድነው ሴንትራል አንግል ይሆናል ማለት ነው። ይሄ ሴንትራል አንግል ኮንሰፕቱ ሜዠርመንት ኦፍ አርክ ቢሲ እኩል ነው ከሜዠርመንት ኦፍ አንግል ቢኦሲ ጋር እኩል ነው የሚለን ይሄ ሴንትራል አንግል ኮንሰፕት ማለት ነው። ሁለት የተለያዩ ፖይንቶች ሰርክል ላይ ያሉ ፖይንቶች ቨርቴክሳቸው ሴንተር ላይ ካረፈ በዛ የሚፈጠረው አንግል ሴንትራል አንግል ይባላል። ያ ሴንትራል አንግል የሚነግረን ደግሞ ወይ ደግሞ ስለ ሴንትራል አንግል ማወቅ ያለብን ነገር ምንድነው? ሜዠርመንት ኦፍ አንግል ቢኦሲ ጋር ኢኳል ነው የሚለን። ይሄ የመጀመሪያው ኮንሰፕት ነው ማለት ነው። የሚቀጥለው ኮንሰፕት ደግሞ ምንድነው? ኢንስክራይብድ አንግል ነው። ኢንስክራይብድ አንግል ደግሞ የሚነግረን ምንድነው? ሁለት የተለያዩ ፖይንቶች ሰርክል ላይ ያለው ሁለት የተለያዩ ፖይንቶች ቨርቴክሳቸው ኦን ዘ ሰርክል ካረፈ ነው። ኦን ዘ ሰርክል ላይ ካረፈ ዳት ሚንስ ምንድነው? ፖይንት ቢ ያለን ፖይንት ሲ ያለን ፖይንት ከቢ ተነስቶ ወደ ኤ የሚመጣ ወደ ፖይንት ኤ የሚመጣ ዲስታንስ አለን። ከሲ ተነስቶ ወደ ፖይንት ኤ የሚመጣ ዲስታንስ አለን። እቺ ፖይንት ኤ ግን ሰርክሉ ላይ ስላረፈች ቨርቴክሷ ሰርክሉ ላይ ስለሆነች ያለችው በሱ የሚፈጠረው አንግል እዚህ ጋር የሚፈጠረው አንግል ወጥቷል። እዚች ጋር የምትፈጠረው አንግል ምን ትባላለች? ኢንስክራይብድ አንግል ትባላለች ማለት ነው። ስለ ኢንስክራይብድ አንግል ደግሞ ማወቅ ያለብን ነገር ምንድነው? እቺ አርክ ቢሲ ሜዠርመንት ኦፍ አርክ ቢሲ ሜዠርመንት ኦፍ ቢሲ አርክ ቢሲ እኩል ነው 2 ታይምስ አንግል ቢኤሲ ማለት ነው። ሜዠርመንት ኦፍ አንግል ቢኤሲ ማለት ነው። በቃ ይሄን ነው ማወቅ ያለባችሁ። ስለ ሴንትራል አንግል እና ስለ ኢንስክራይብድ አንግል እቺን ካልኳችሁ እቺን ጥያቄ ደግሞ እያየን በደንብ ዲቴል እያጤናችሁ ትመጣላችሁ ማለት ነው። ምንድነው የሚለን? ኤሲ የሰርክሉ ዲያሜትር ነው ብሎናል። ዲያሜትር ማለት ሰርክሉን ለሁለት እኩል ቦታ የሚከፍል ማለት ነው። ሜዠርመንት ኦፍ አንግል ኤኦቢ ተሰጥቶናል 112 ዲግሪ ተብለናል። አንግል ኤኦቢ የትኛው ነው? ኤኦቢ ማለት እቺኛው አንግል ማለት ነው። እቺኛው አንግል ስንት ሰጥተናለች? 112 ዲግሪ። እንደዚህ በአንግል ህግ መሀል ላይ ያለው የሚገለጸው መሀል ላይ ያለው አንግሉ እሱ ጋር ነው ያለው ማለት ነው። ኤኦቢ ስለተባለ አንግሉ ኦ ላይ ነው ማለት ነው ያለው። 112 ዲግሪ ተሰጥተናለች እቺ ኦ አንግል ማለት ነው። ኤኦቢ አንግል 112 ዲግሪ ተሰጥተናለች ሜዠርመንቷ ማለት ነው። አሁን እኛ እየተጠየቅነው ምንድነው? ኦኤቢን ማግኘት ነው። ኦኤቢን ማግኘት ነው። እንድናገኝ የተፈለገው እቺኛዋን አንግል ነው። ሌትስ ኮል ዲስ አንግል ዋይ። እቺን አንግል ዋይ ብለን እንሰይማትና ዋይን እንፈልግ ማለት ነው። እቺ ዋይ ማለት ምን ማለት ናት? ሜዠርመንት ኦፍ
አንግል ኦኤቢ ማለት ነው። እቺ እንድናገኛት የተጠየቅናት አንግል ናት ማለት ነው። የተሰጠን ደግሞ ሜዠርመንት ኦፍ አንግል ኤኦቢ 112 ዲግሪ ስትሆናል። ሶ ከዚህ ተነስተን እንዴት ነው እቺን ዋይ የምናገኘው የሚለውን ደግሞ እንይ። ሶ እነዚህን ኮንሰፕቶች አፕላይ እናደርጋለን ማለት ነው እዚህ ጥያቄ ላይ። በመጀመሪያ ደረጃ እቺኛዋን አንግል ማግኘት አለብን። ሌትስ ኮል ዲስ አንግል ዜድ። እቺን አንግል ዜድ እንበላት። እቺ አንግል ዜድ ማለት ደግሞ ሜዠርመንት ኦፍ ቢኦሲ አንግል ማለት ናት። ሶ እቺን አንግል ዜድ ካልናት በኋላ እቺን ዜድ ለማግኘት ምንድነው የምናደርገው? ከተሰጠን ጊቭን ከ112 ጋር ዜድን እንዴት ነው ዜድን ማግኘት የምንችለው? 112ን ተጠቅመን አሁን እዚህ ጋር ምን እንጠቀማለን ማለት ነው? ዴፊኒሽን ኦፍ ስትሬት አንግል የሚባለውን ህግ እንጠቀማለን ማለት ነው። ዴፊኒሽን ኦፍ ስትሬት አንግል። ዴፊኒሽን ኦፍ ስትሬት አንግል ምንድነው የሚለን? በስትሬት ላይን ላይ ያሉ አንግሎች 180 ዲግሪ ናቸው ነው የሚለን። ሶ ምንድነው የምናደርገው? 112 ዲግሪ ሲደመር ዜድ ኢኳልስ ቱ 180 ዲግሪ። ሶ ዜድ ኢኳልስ ቱ 180 ዲግሪ ማይነስ 112 ዲግሪ። ሶ ዜድ ኢኳልስ ቱ 68 ዲግሪ ዜድን እናገኛለን ማለት ነው። ሶ የዚች የዜድ ዋጋ 68 ዲግሪ ይሆናል ማለት ነው። ሶ ከሷ ከዜድ ከዚችኛው አንግል ተነስተን ደግሞ አርክ ቢሲን ማግኘት እንችላለን። ከአርክ ቢሲ ተነስተን ደግሞ ዋይን ማግኘት እንችላለን ማለት ነው፣ በኢንስክራይብድ አንግል ኮንሰፕት ማለት ነው። ሶ መጀመሪያ በሴንትራል አንግል ኮንሰፕት ቢሲን እናገኝ። ምንድነው ሴንትራል አንግል ኮንሰፕት የሚለን? ሴንትራል አንግል ኮንሰፕት የሚለን ሴንትራል አንግል ምንድነው የሚለን ኮንሰፕቱ? ይሄ ሜዠርመንት ኦፍ አንግል ቢሲ ብሎናል። አንግል ቢሲ ኢኳል ነው ሜዠርመንት ኦፍ አንግል ቢኦሲ። ሶ እኩል ከሆነ ሜዠርመንት ኦፍ ይሄ አርክ ቢሲ ኢኳል ነው ከማጋ ከ68 ዲግሪ ጋር ማለት ነው። ቢኦሲ ደግሞ 68 ዲግሪ እዚህ ጋር አግኝተናል። ዜድ ማለት ነች ቢኦሲ ሜዠርመንት ኦፍ አንግል ቢኦሲ። ሶ 68 ዲግሪ ማለት ነው። ሜዠርመንት ኦፍ ቢሲን አርክ ቢሲን እዚህ ያለውን አርክ ቢሲን 68 ዲግሪ ካገኘን በኢንስክራይብድ አንግል ኮንሰፕት ደግሞ ዋይን እናገኛለን ማለት ነው። ሶ እስኪ እንቀጥል። ምንድነው የሚለን ኢንስክራይብድ አንግል? ኢንስክራይብድ አንግል ምንድነው የሚለን? ሜዠርመንት ኦፍ ቢሲ አርክ ቢሲ እኩል ነው 2 ታይምስ ሜዠርመንት ኦፍ አንግል ቢኤሲ ማለት ነው አይደለ? ያለ እንደዛ ነው። ቢኤሲ እና ደግሞ ቢኤኦ እኩል ነው ወይም ደግሞ ኦኤቢ እኩል ነው ማለት ነው። የዚህኛው አገላለጽ እና የዚህኛው አገላለጽ ይሄ ቢኤሲ አንግል ቢኤሲ ማለት ቢኤሲ ማለት ይሄችኛው አንግል ዋይ ማለት ነው። ዘን የተጠየቀው ደግሞ ኦኤቢ ነው አይደለ? ኦኤቢ ማለት ነው ይሄችኛው አንግል ዋይ ነው። ሶ ዘ ሴም ስለሆነ እንዴት እንገልጸዋለን? ሜዠርመንት ኦፍ አንግል ቢሲን ደግሞ እዚህ ጋር አግኝተናል 68 ዲግሪ። ሶ 68 ዲግሪ እኩል ነው 2 ታይምስ ቢኤሲ ማለት እና ኦኤቢ ማለት እኩል ነው ብለናል። ዋይ ናት ብለናል። ሶ እዚች ጋር ምን እናደርጋለን? ዋይን እንተካለን ማለት ነው። ሶ ዋይን ለማግኘት ቦስ ሳይድ ዲቫይድ ባይ 2 እናደርጋለን ማለት ነው። ሶ እዚህ ጋር 2 በ2 ይጣፋል። ዋይ 68 ሲካፈል ለ2 ስንት ትመጣለች ማለት ነው? 34 ዲግሪ ማለት ነው። ሶ በዚህ መልክ ይህን ጥያቄ መስራት እንችላለን ማለት ነው። ሶ እዚህ ጥያቄ ላይ አፕላይ ያደረግነው ኮንሰፕት ሴንትራል አንግል እና ኢንስክራይብድ አንግል የሚባሉትን ኮንሰፕቶች ነው። ሴንትራል አንግል ማለት ሁለት ፖይንቶች ከሰርክል ላይ የሚነሱ ሁለት ፖይንቶች ቨርቴክሳቸው ሴንተር ላይ ከሆነ በእነሱ የሚፈጠረው አንግል ምን ይባላል ማለት ነው? ሴንትራል አንግል ይባላል ማለት ነው። ያ ሴንትራል አንግል ኮንሰፕት ደግሞ የሚነግረን ምንድን ነው? ያ የተፈጠረው አንግል እና ከፊት ለፊቱ ያለው አርክ ምንድነው ነው የሚለን? ሜዠርመንታቸው ኢኳል ነው የሚለን። ነገር ግን ኢንስክራይብድ አንግል ደግሞ የሚለን ምንድን ነው? በሁለቱ ፖይንቶች የሚፈጠረው ቨርቴክስ ሰርክሉ ላይ ካረፈ በእነሱ መካከል የሚፈጠረው አንግል ኢንስክራይብድ አንግል ይባላል ነው። ያ ኢንስክራይብድ አንግል ደግሞ የሚነግረን ምንድን ነው? ያ የተፈጠረው አንግል ይህንን አርክ ሲካፈል ለሁለት አድርገን ነው። አያችሁት?
ይሄ አርክ ሲካፈል ለሁለት አርክ ቢሲ ሲካፈል ለሁለት ይችን አንግል እናገኛለን ማለት ይሄ አርክ ማለት 2 ታይምስ ዚስ አንግል ነው ማለት ነው። ሶ በዚህ መልክ ይሄን ጥያቄ መስራት እንችላለን።